እንኳን ጥንታዊና ውብ ታሪክ ወዳላት ወደ ቻይና በሰላም መጡ። ጥንታዊ ታሪክ አስደናቂ ከሆነ የተፈጥሮ ውበት ጋር የሚገኝባት ሰፊ ምድር። ከሂማሊያ እጅግ ረዣዥም ተራሮች አንስቶ እስከ ዣንጌ ቀስተ ደመና ተራሮች አስገራሚ መልክዓ ምድር ድረስ ቻይና እንድንመረምራቸው የሚጠብቁን ማለቂያ የሌላቸው ድንቆችን ታቀርባለች። በቤጂንግ ከሚገኙ እንደ ታላቁ የቻይና ግንብና ዘ ፎርቢደን ሲቲ የተከለከለው ከተማ ዝነኛ ስፍራዎች ባሻገር አደገኛ መንገዶች ያሉበት ህዋ ተራራና በሃንግዡ የሚገኘው ጸጥተኛው የምዕራብ ሐይቅ ያገኛሉ። ጥንታውያን ገዳማት በአስደናቂ ገደላ ገደሎች ላይ ተንጠላጥለው የሚገኙ ሲሆን የተሰወሩ ሸለቆዎች ደግሞ የዘመናት ታሪክ ያላቸውን ባህሎችና ድንቅ ተረቶች ይገልጣሉ። በዚህ ቪዲዮ ውስጥ በቻይና እጅግ ዝነኛ በሆኑ መዳረሻዎች ጉዞ እናደርጋለን። በበለጸገ ባህሏ፣ በሚማርክ መልክዓ ምድሯና ቻይናን የሚስጥርና የአስማት ምድር ባደረጓት ዘላለማዊ ታሪኮች ለመገረም ይዘጋጁ። ቻይና በዓለም ላይ ትልቁ የሻይ አምራች ሀገር ስትሆን ሻይ ከ4000 ለሚበልጡ ዓመታት የቻይና ባህል ዋነኛ አካል ሆኖ ቆይቷል። የሻይ ልማትና አጠቃቀም ከጥንት ጀምሮ እስከ ዛሬ ድረስ የሀገሪቱን ታሪክ ቀርጿል። እጅግ ዝነኛው የሻይ አምራች ክልል ዩናን ስትሆን የሻይ ተክል መጀመሪያ የተገኘው እዚያ እንደሆነ ይታመናል። የቻይና የሻይ ባህል እንደ አረንጓዴ ሻይ፣ ጥቁር ሻይ፣ ኡሎንግ እና ቱሄር ያሉ የተለያዩ የሻይ አይነቶችን የሚያካትት ሲሆን እያንዳንዳቸው ልዩ ጣዕምና የጤና ጥቅሞች አሏቸው። ሻይ መጠጥ ብቻ ሳይሆን ከባህላዊ ስነ ስርዓቶች እስከ ቀደምት ሕክምናዎች ድረስ በዕለት ተዕለት ሕይወት ውስጥ በጥልቀት የተሳሰረ ነው። ታላቁ የቻይና ግንብ የሰው ልጅ ታላቅና ታሪካዊ እሴቶች አንዱ ነው። በሰሜናዊ ቻይና ላይ ከ20,000 ኪሎ ሜትር በላይ ይረዝማል። በዘመናት ሂደት ውስጥ የተገነባ ሲሆን አጀማመሩም ከክርስቶስ ልደት በፊት እስከ 7ኛው ክፍለ ዘመን ድረስ ይመለሳል። ግንቡ የተገነባው ዘላን ከሆኑ ነገዶች የሚሰነዘሩ ወረራዎችን ለመከላከል ሲሆን የቻይናን ጥንካሬ ማሳያ ምልክት ሆኗል። እጅግ ዝነኛ የሆኑት ክፍሎቹ የተገነቡት በሚንግ ስርወ መንግስት ከ1368 እስከ 1644 በነበረው ጊዜ ውስጥ ሲሆን ረጃጅም የድንጋይ ግንቦችና የጥበቃ ማማዎች ወጣ ገባ ባለው መልክዓ ምድር ላይ በሰፊው ይገኛሉ። ነገር ግን ከግርማ ሞገሱ ባሻገር ሚስጥራትን ይዟል። ድንቅ ታሪኮች በሌሊት ግንቡን ስለሚጠብቁ መናፍስታዊ ወታደሮች የሚናገሩ ሲሆን ጥንታዊ ጽሑፎቹ ደግሞ በግንቡ ውስጥ በጥልቅ ስለተቀበሩ ሚስጥራዊ ክፍሎች ይጠቁማሉ። ግንቡ የመከላከያ አጥር ብቻ ሳይሆን ታሪክን፣ አፈ ታሪክንና የሥነ ሕንፃ ጥበባትን በአንድ ላይ በማዋሃድ የዓለምን ታላላቅ ድንቆች ያሳየ የቻይና ባህላዊ ጽናት ማረጋገጫ ነው። ጂውዛይጎ ሸለቆ በሲቹዋን ግዛት የሚገኘው ጂውዛይጎ ሸለቆ ሌላው የጎብኝን ቀልብ የሚስብ ስፍራ ነው። በዩኔስኮ የተመዘገበ የዓለም ቅርስ ሲሆን በሰማያዊ ሐይቆች፣ በፏፏቴዎቹ እና በበረዶ በተሸፈኑ ተራሮቹ እጅግ ማራኪ በሆነ ውበቱ ይጣራል። ተፈጥሮ ሌላ ዓለም የሚመስልበት ስፍራ ነው። አፈ ታሪክ እንደሚለው ከሆነ ይህ ሸለቆ የተፈጠረው አንዲት አማልክት አስማታዊ መስታወት ጥላበት መስታወቱ ተሰባብሮ ክሪስታል የሚመስሉ ጥራታቸው የላቀ ሐይቆችን እንደፈጠረ ነው። ጂውዛይጎ ከተፈጥሮ ውበት ባሻገር ለዘመናት በዚያ ለሚኖሩ የቲቤት እና የቺያንግ ህዝቦች
ትልቅ ባህላዊ ጠቀሜታ አለው። የሸለቆ ደማቅ ቀለማት ከወቅቶች ጋር አብረው የሚቀያየሩ በመሆናቸው የተጓዦችን ምናብ የሚስብና ወደ ተረትና ድንቅ ዓለም የሚጋብዝ ህልም መሰል መዳረሻ ያደርገዋል። ዣንግጂያጂ ብሔራዊ የደን ፓርክ በቻይና ሁናን ግዛት የሚገኘው ዣንግጂያጂ ብሔራዊ ፓርክ በአስደናቂ የድንጋይ ምሰሶዎቹ የታወቀ ሲሆን አንዳንዶቹ ከ1000 ጫማ በላይ ይረዝማሉ። በብዙ ለሚቆጠሩ ዓመታት በመሬት መሸርሸር የተሰሩ እነዚህ ረጃጅም ቅርጾች አቫታር በተሰኘው ፊልም ላይ ለሚታዩት ተንሳፋፊ ተራሮች መነሻ ሆነዋል። ፓርኩ 4815 ሄክታር በላይ የሚሸፍን ሲሆን በዩኔስኮ ከተመዘገቡ የዊሊንጓን ውብ አካባቢ አካል ነው። ጎብኚዎች 1700 ጫማ ከፍታ ያለውንና አስደናቂ እይታዎችን የሚያቀርበውን ባይሎንግ የተባለ የመስታወት ሊፍት ተሳፍረው ለዓይን የሚስበውን ፓርክ መመልከት ይችላሉ። ታሪኮች በእነዚህ ተራሮች ላይ የሚኖሩ ጥንታዊ መናፍስት እንዳሉ የሚናገር ሲሆን ይህም ለዚህ የተፈጥሮ ድንቅ ስፍራ ምስጢራዊ ሁነት እንዲኖረው ያደርጋል። ከተፈጥሮ ውበቱ ባሻገር ዣንግጂያጂ ብሔራዊ የደን ፓርክ ከብዙ ዓመታት በፊት የተፈጠረ አስደናቂ የጂኦሎጂካል ድንቅ ስፍራ ነው። ሁዋንግሻን ተራሮች ሁዋንግሻን ተራሮች በተለምዶ ቢጫ ተራሮች የሚባሉ ሲሆን በምስራቅ ቻይና የሚገኙ ዝነኛ የተራራ ሰንሰለቶች ናቸው። በአስደናቂ መልክዓ ምድራቸው፣ በግራናይት ጫፎቻቸው፣ በጥንታዊ የጽድ ዛፎቻቸውና በፍል ውሃዎቻቸው የታወቁ ሲሆኑ በአሁናዊ ግዛት የሚገኘው ሁዋንግሻን በቻይና ታሪክ ውስጥ ለብዙ የኪነ ጥበብ ስራዎች፣ ግጥሞችና ተረቶች መነሻ ሆኗል። የአካባቢው ልዩ የቱሪስት መስህቦች ያሉት ሲሆን እነርሱም ልዩ የጥድ ዛፎች፣ እንግዳ ቅርጽ ያላቸው አለቶች፣ የደመና ባህር እና ፍል ውሃዎች ናቸው። ሁዋንግሻን በዩኔስኮ የተመዘገበ የዓለም ቅርስ ስፍራ ሲሆን ለረጅም ጊዜ የታኦሲስት አምልኮ ስፍራ ነበር። ጎብኚዎች ጥንታውያን ገዳማትን እና ታዋቂውን የደመና ባህር ፍሰት ማየት ይችላሉ። የዩዋንያንግ የሩዝ እርከኖች በቻይና ዩናን ግዛት የሚገኙት የዩዋንያንግ የሩዝ እርከኖች የእርሻ ምህንድስና ጥበብ ማሳያ ናቸው። ከ1300 ዓመታት በፊት በሃኒ ህዝቦች በአይላኦ ተራራ ላይ የተቀረጹ እነዚህ አስደናቂ እርሻ እርከኖች በገደላማ ኮረብታዎች ላይ ልክ እንደ ፏፏቴ ወደ ታች የሚወርዱ ሲሆኑ ከወቅቶች ጋር የሚቀያየሩ ማራኪ ቅርጾች ይፈጥራሉ። በክረምት ወቅትም የሚያንጸባርቁ ኩሬዎች፣ በጸደይ ወቅት ለምለም አረንጓዴ ቡቃያዎች እና በመኸር ወቅት ወርቃማ ቀለማትን ያሳያሉ። በዩኔስኮ የዓለም ቅርስነት የታወቁት እነዚህ እርከኖች የባህላዊ እርሻ ልምዶችን ብልሃት የሚያሳዩ ብቻ ሳይሆን በሃኒ ባህልና በተፈጥሮ መካከል ያለውን ተስማሚ ግንኙነት ያንጸባርቃሉ። ከውበታቸው ባሻገር በውሃ አያያዝ እና በሩዝ ልማት ላይ ወሳኝ ሚና የሚጫወቱ ሲሆን የአካባቢው ማህበረሰቦች ለረጅም ዘመናት ሲደግፉ ቆይተዋል። የዩዋንያንግ ጉብኝት በአስደናቂ የተፈጥሮ ውበት ውስጥ የበለጸገ የሥራ ባህልን ለመመልከት እድል ይሰጣል። ውድ የቻናላችን ተከታታዮች ለዛሬ ያቀረብንላችሁ የቻይና ጉብኝት ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።